ዛሬ ደግሞ የምናየው እንዴት በዩቲዩብ ቻናላችን ላይ ቪዲዮ አፕሎድ እናደርጋለን ወይም ቪዲዮችን እንዴት እንለቃለን የሚለው እንመለከታለን። ቪዲዮችንን በዩቲዩብ ቻናል ቀጥታ ገብተን በዋናው ዩቲዩብ ቻናል ገብተን መልቀቅ የለብንም። መልቀቅ ያለብን እንዴት ነው? እዚህ ክሮም ላይ ገብታችሁ youtube.com ብላችሁ ብያችኋለሁ። እዚህ በክሮም ነው ገብታችሁ መልቀቅ ያለባችሁ። ክሮም ላይ ገብታችሁ እንደዚህ አይነት ዩቲዩብ ቻናል ሲመጣችሁ በስልካችሁም ቢሆን በኮምፒውተር ካላችሁ በኮምፒውተር ቢሆን እንደዚህ ከገባችሁ በኋላ በክሮም ነው አፕሎድ ማድረግ ያለባችሁ። አፕሎድ ወይም ከመልቀቃችሁ በፊት ግን ትገባላችሁ ወደ ክሮም ከገባችሁ በኋላ እንደዚህ youtube.com ብላችሁ ሰርች ካደረጋችሁ በኋላ እንደዚህ አይነት ኢንተርፌስ ይመጣላችኋል። እኔ አሁን ምንም ሰርች አድርጌ ስለማላቅ ነው፣ አዲስ ቻናል ስለሆነ ነው። ለምሳሌ AI ብዬ ሰርች ባደርግ እንደዚህ ይመጣል። ግን አሁን እኔ የራስን ቪዲዮ ነው አፕሎድ ማድረግ የፈለግኩት፣ ቪዲዮ ለማየት አይደለም ዋና የፈለግኩት። ግን አሁን አፕሎድ ለማድረግ እዚህ መጥቼ ክሬት የሚል አለ። ክሬት የሚለውን እነካለሁ። እንደዚህ ስነካ አፕሎድ ቪዲዮ የሚል ይመጣልኛል ማለት ነው። ስለዚህ አፕሎድ ቪዲዮ የሚለውን እንደዚህ ስነካ ከፋይላችሁ ቪዲዮ እንድትመርጡ ያደርጋችኋል። ወደዚህ ልምጣና እዚህ ላሳያችሁ። ክሬት አፕሎድ ቪዲዮ ቢል ይመጣል። ይኸው ድራግ ኤንድ ድሮፕ ፋይልስ ቱ አፕሎድ ይላል። አፕሎድ ወይም መልቀቅ የምትፈልጉትን ፋይል ያሳያችኋል ነው። ሴሌክት ታደርጋላችሁ ወይም አምጥታችሁ ድሮፕ ማድረግ ትችላላችሁ። እንደዚህ የፋይል ከብታችሁ ፋይል እንደዚህ ከከፈታችሁ በኋላ ከከፈታችሁበት ፋይል አምጥታችሁ የሆነ የምትፈልጉትን ነገር እዚህ አምጥታችሁ ድሮፕ ማድረግ ትችላላችሁ። ለምሳሌ እኔ አሁን ይሄንን አፕሎድ ማድረግ ቢፈልግ እንደዚህ አምጥቼ ድሮፕ ማድረግ እችላለሁ። እንደዚህ ማለት ነው። እንደዚህ አፕሎድ ያደርግልኛል ማለት ነው። አምጥቼ ድሮፕ ሳደርግ አፕሎድ ያደርግልኛል። ስለዚህ እንዳያደርግ ከፈለኩ ይሄንን ያስገባሁትን እንዳይሰራልኝ ከፈለኩ አምጥቼ ካንስል ማድረግ እችላለሁ። ካንስል ማድረግ እችላለሁ። ገብቼ ዲሌት ማድረግ እችላለሁ። ስለዚህ በእንደዚህ አይነት መንገድ አልሄድም። ገብቼ መምረጥ እፈልጋለሁ አምጥቼ ድሮፕ አላደርግም ካላችሁ እንደዚህ ሴሌክት ማድረግ ትችላላችሁ ገብታችሁ ማለት ነው። ግን በዋናነት እናንተ ማወቅ ያለባችሁት ነገር ምንድን ነው? አፕሎድ ስታደርጉ ዋናው ቻናል ላይ ገብታችሁ ሳይሆን ማድረግ አለባችሁ አፕሎድ ማድረግ አለባችሁ ክሮም ላይ ገብታችሁ። ምክንያቱም ብዙ ኦፕሽኖችን ይሰጣችኋል። አፕሎድ የምታደርጉበትን ኦፕሽን ይሰጣችኋል። ለምንድን ነው? እዚህ ላይ ገብታችሁ ብዙ ነገሮችን ቪዲዮቻችሁን ኤዲት ማድረግ ትችላላችሁ። ብዙ ጽሁፎችን ዲስክሪፕሽን መስጠት ትችላላችሁ። ኪወርዶችን መጨመር ትችላላችሁ። ሃሽታጎችን መጠቀም ትችላላችሁ። ስለዚህ እዚህ ካስተማይዜሽን በሚለው ላይ ባለፈው እንዳየ ነው ገብታችሁ ዲስክሪፕሽን ሁሉ መጻፍ ትችላላችሁ ማለት ነው። እና ስለዚህ አፕሎድ ስታደርጉ በክሮም አፕሎድ ማድረጉን እንዳትረሱ። ክሮም ተጠቅማችሁ አፕሎድ ብታደርጉ የተሻለ ነው ወይም የተመረጠ ነው። ብዙ ዩቲዩበሮች የሚያደርጉት በዚህ መንገድ ስለሆነ ይሄ ነው የሚመረጠው መንገድ ማለት ነው።